ኦኬ እኔ በጣም የሚገርመኝ ነገራቸው ምን እንደሆነ ታውቃላችሁ ጋይስ? አይታችኋቸው ታውቃላችሁ? ልክ ስትለያዩዋቸው ሲጀምር አላበረታታውም፣ ፍቺ ምናምን ነገሩን አላበረታታውም። ግን አንድ ሴት ልጅ በቃ በትዳሯ ደስተኛ እንዳልነበረችው የምታውቁት ጌታ ነው የምላችሁ። ስትፋታ ሰላማዊ ህይወት ነው መኖር የምትጀምረው። ሁሉ ነገሯ ነው የሚስተካከለው። ማለት ይሄ አሁን እንደዚህ ስትይ ፍቺን ምናምን እንደዚህ እያበረታታሽ እንዳትሉ። ልክ ሲፋቱ በቃ ትክክለኛ ማንነቷ ይመጣል። እሷ አንዳንዴ እኮ አለመኖሩ ስታውቁ እኮ በሰላም ትኖራላችሁ። ብስጭት የለ፣ ንዴት የለ፣ ምን የለ ምን የለ። ግን አይለቁ ልጥፍ ይላሉ ላያችሁ ላይ እንደማስችሽ። ከዛ እሱን እንኳን ችለሽ ስትኖሪ ደግሞ በትንሽ በትልቁ ነዝናዞች እና ደግሞ በሰላማዊ ኑሮ ደግሞ መኖር ስትጀምሩ አያስኖሯችሁ። ደስተኛ ለመሆን ስትሞክሩ ደስታችሁን ይቀማሉ። ልጅ ካለ ልጅ እርዱ ሲባሉ አይረዱ። ልጆቼ እኔ ከልጅ አለኝ ልጅ አፋቸውን ሞልተው እበት ስታስጠሉ እንደው በጣም ግን ማለት ነው ሰው ማለት ነው የሚታዘባችሁ ግን አይመስላችሁም? እንደ ወንዶች እንደዚህ የምታረጉ ወንዶች እንደ ሰው የሚታዘባችሁ ግን አይመስላችሁም? ጌታ ወይ ትዳር ባይኖር ዝም ብሎ ልጅ ወልዶ መኖር ብቻ ጋይስ፣ ጌታ ትዳር የሚባለው ነገር ሳይኖር በቃ ልጅ እየወለዳችሁ መኖር ብቻ ትዳር ባትጂ። ምክንያቱም አንቺ እንዳትኖሪ ደስተኛ ሆነሽ እንዳትኖሪ ያረጉሻል። ደስታሽን ይቀሙሻል። ወይ ከመልክሽ አትሆኚ፣ ወይ ከሰውነትሽ አትሆኚ፣ ወይ ከሰላምሽ አትሆኚ፣ ወይ ከገንዘብሽ አትሆኚ። ሁሉ ነገርሽን እንድታጠፊ ያደርጉሽ ነው ማለት ነው። ያንቺን እድሜ ጊዜሽን ምንሽን ጭርስ ያደርጉና ሰውነሽ የሚሰማሽ ስሜት ፊልም የምታረጊው ነገር ይኖራል። ያንቺ ኩዮች የተሻለ ነገር ላይ እየኖሩ አንቺ ቁጭ ብለሽ ልጅ እያሳደግሽ ስታይ የሚሰማሽ ማንም ሴት የሚሰማት ስሜት ነው ማለት የሚሰማት። ወይ ልጆቹን ቀጥ አድርጎ አላሳደገ፣ ወይ ልጆቹን ቀጥ አድርጎ አላስተዳደረ፣ ወይ ልጅቱን አልመራ። ደግሞ በጣም የሚገርማችሁ ደግሞ ማለት ነው እንደዚህ አይነት ወንዶች አካባቢ ያሉት ጓደኞቻቸው አንድ አይነት እበቶች ጋይስ ታዝባችሁ ታውቃላችሁ? እንደዚህ አቃጣይ ወንድ ያለበት ቅድም ስታወራ ሰምታችኋታል ጋይስ? እግዚአብሔር ምስክሬ ነው። ቅድም ስታወራ ሰምታችኋታል? በሱ ዙሪያ ያለው ጌታ እነዛም ቤት ሴቶቹ እንደዛ እያለቀሱ ነው የሚኖሩት። አንድ አይነት ናቸው። በቃ ወንድማማቾች ነው የሚመስሏቸው። አሪፍ ደግሞ ባል ያለበት ይሄ ቤቱን የሚወድ ሚስቱን የሚያከብር ልጆቹን የሚወድ ቤቱን የሚንከባከብ ባል ደግሞ ያለበት ስነ ምግባር ታንጾ ያደገ ትክክለኛ ባል ደግሞ ጥሩ ባሎች ደግሞ አሉ። እነሱ ጋር ስትሄዱ ደግሞ ጓደኞቻቸው ስማርት በቃ ደስ ሲሉ በንግግር የሚያምኑ የተማሩ ምናምን ለሴት ልጅ ሪስፔክት ያላቸው ምናምን በቃ እግዚአብሔር ምስክሬ ነው። የምሬን ነው። ቤትሽ የሚያቃጥልሽና የሚያንገበግብሽ ወንድ ያለበት ቦታ ላይ ደግሞ ጓደኞቹ እንዴት ስታይ አንድ አይነት ለምን እንዴት አረ እንደዚህ አይሆንም ብሎ እንኳን የሚመክር የለም። አንድ አይነት ይብላኝ ስትሆን ቤት እኔ እዛም ቤት እኮ ሚስት እንዲህ ነው የምትንገበገበው። ቅጥል ስብስብ። አረ ጋይስ ሲንግልነትን የመሰለ ምን አለ? እናቴ ትሙት ልጄ እንዳታለቅስ የኔ እናት አንገብግቧት እኮ ነው። ምን ታርግ ጌታ ተንገብግበው የደረሰበት ነው የሚያውቀው። የኔ እናት አንገበገባት። አንድ አይነት ነገር ነው በቃ ያየው ከዲሲ እዚሁ ሌሊቱን ሙሉ አፍተራወር ኤምጂኤም የሚሰሩ ሴቶች ጋር እየተለፋደደ እኔ ወሬ እንኳን የምፈልግ ሰውም አይደለሁም። አላውቅም በዛ ሰዓት ሶሻል ሚዲያ ስለማላውቅ እኔ በጣም እኮ የሚያላግጠው ጋይስ እንደዛ ተጫውቶ ቀልዶ በቃ ምርር ሲለኝ ቤተሰቦቼን ጥዬ ሄድኩ ወደ አትላንታ። ከአትላንታ ደግሞ እንደዚሁ ዳላስ ደግሞ አሁን ቅርብ ጊዜ ይመጣ ነበር ድራማ ደግሞ እዚህ ደግሞ ሊያረግ እንዴ በቃ እኔ በሰላም መለያየት በቃ እኔ ነገርኩ። አሁንም ነገ ብትመጣ ልጆችን እርዳ ነው በቃ ስለ ልጆች እርዳ። ስለኔም ጥሩ ማስተሳሰብ አይኖርክ። መጥፎ ጉድጓድ መቆፈር የሚፈልግ ሰው አለ። አንዳንዴ ግን በቆፈርከው ጉድጓድ ራስ ትገባለህ። ትረስሚ
በቃ ልጆችን እርዳ ነው። ስለደውልለት ለምን እንደምታለቅሰው እኔ እኮ ሲያለቅሱ ነው የምናደደው። ጌታ ተቃጠለ። ለምን እንደምታለቅሽው ሰው በመጠጥም እኮ የሚያወጣው ስሜቱን ነው ጋይስ። አንዳንዴ እኔ አሁን ያልኩት ለልጆች ምን አደረግ ጥያቄ ነው የጠየቁ። በዛ ሰዓት እኮ መመለስ ትችላለህ። እዩት ያለውበትን ምናምን ታስና ቢግ ዲል። አሜሪካ ላይ ከአሜሪካ ሄደ ወደ ኢትዮጵያ። የኢትዮጵያ ሰው እኮ ስንት እየተዝናና ነው። አሁን ምንም ራሳችን ኮምፔር ማድረግ እንኳን የለብንም። የአሜሪካ ሰው ኑሮ ነው እንዴ የምንኖረው? በስንት ዓመት ሄደ። ነገራችን ላይ ታውቃላችሁ፣ ከማሜ እሱ ነበር የኔ ጓደኛ ማርያም። ምንም ከማሜ እሱ ነው ጓደኛ የነበረው እና ብዙ ጊዜ ከዚህ በፊት ምን እንደተፈጠረ ታውቃላችሁ? ከዛች ከኢንተርኔት ጋለሞታ ጋር ልክ ከሷ ጋር እሷ ከሷ ጋር የተሰዳደበች በቃ በጣም ሰልፊሽ እንደሆነ ያወቅኩት ማለት ነው። ከሷ ጋር የተሰዳደበች እየተጣላች እሷ ቤት ገብቶ ያሽቃብጣል። እስኪ አስባችሁታል? እስኪ ማርያምን እስኪ ቆይ እስኪ እናንተ ራሳችሁ ብትሆኑ የልጅሽ አባት ተጣልተሽ ወጣ። ከዛም በኋላ ከጠላትሽ ጋር አንቺን ከምትዘልፍሽ ጋር ልጆቹን ከምትሰድብ ሴት ጋር ማለት ነው ቁጭ ብሎ እየሳቀ ሙድ እየያዘ ሲያወራ ምናምን ምን ይሰማሻል አንቺ ብትሆኝ? የዛኔ ነው ማለት እኔ በጣም ሪስፔክት አደርገው ነበር ምናምን። እንዳልኳችሁ እሱ ነው ጓደኛዬ። አይጂ ላይ ነው የምንተዋወቀው። ከዛ በጣም ተናድጄ ቴክስት አደረኩለት። በጣም ተናድጄ ማለት ነው። እግዚአብሔር ምስክሬ ነው። በጣም ተናድጄ አንተ በሽተኛ ነህ እንዴ? ምን አይነት ባለጌ ነህ ካልኩት ማለት እኔ ምናልባት እነሱ የተዋለዱ ናቸው ምናምን፣ ግን የሚሰማችሁ ስሜት አለ፣ ፊልም የምታደርጉት ነገር አለ። ምን አይነት ባለጌ ሰው ነህ? እንዴት እንደዚህ ይደረጋል እንዴ? ከኔ ጋር እኮ ሰላም ናት ምን አደረገችኝ አይለኝም። ምን ማለት ነው? ከሷ ጋር ተጣልቶ ከቤት ወጥቶ ነው እንግዲህ ይታያችሁ። እንዴት ነው አንተ ልጆችህን ሚስትህን የምትዘልፍበት? አሁን ሚስት ባትሆንም ሚስት የነበረችን ሴት የምትዘልፍበት ቤት ገብተህ የምትበጣጠሰው በጣም እኮ ነው የሚደብረው። ይሄ እኮ በጣም ከአንድ የአዲስ አበባ ልጅ ይሄ አይጠበቅም። በጣም ነው የሚደብረው። እንደዚህ አይደረግም። ለሷ ክብር መጨነቅ አለብህ። በጣም ታሳፍራለህ ምናምን ነገር አልኩት። ከዛ በኋላ ማየት ጀመርኩኝ። የሚሰራ ሁሉ ተንኮል ነው ጋይስ። አንዳንድ ሰዎች አሁን የማያስፎግሩ ሰዎች አሉ አይደለ? በጣም ስማርት እንደሆኑ አድርገው ፊት ለፊት በጎን እንዴት የሚያቃጥሏችሁ ሰዎች፣ እንደዛ አይነት ሰው ነው። ከሁሉም ጋር ፍቅር መሆን ይፈልጋል። እሷ እየተጣላች ከሁሉም በመጀመሪያ ደረጃ ከሁሉም ጋር ስትጣላ ከሁሉም ጋር እንዳትጣላ እሱ ለእሷ የሚያስፈልጋትን ነገር አድርጎ ቢያኖራት ኑሮ ወይም ደግሞ ጊዜ፣ ገንዘብ፣ ልጆቹን ምናምን በቃ ማለት አሜሪካ ሀገር አይመችም። አሜሪካ ሀገር በጣም ቢዚ ናቸው፣ ስራ ይሰራሉ ምናምን ምናምን። ግን ሁሉን የሚያስፈልጋትን ነገር ቢያደርግላት እሷም እኮ ከሰው ጋር ላትጣላት ትችላለች፣ ላትመላለስ ትችላለች። ገብቷችኋል? አንዳንዴ በቤታችሁ ቢዚ ስትሆኑ፣ በልጆቻችሁ በትዳራችሁ ቢዚ ስትሆኑ ሚዲያ ላይ ለመምጣት ጊዜም አይኖራችሁም። ልጆቹን ቴኬር ቢያደርግ ወይም ደግሞ እየከፈለ እሷም ስራዋን እየሰራች ወታ የምትገባ ቢሆን ኑሮ ይደክማታል፣ ቢዚ ትሆናለች። ልጆቿን በማሳደግ ስራ በመስራት ህይወቷን በመግፋት ነው እንትን የምትለው። ግን እንደዛ አይደለም። እሷ ናት ልጆቿን ሰፖርት የምታደርገው፣ ልጆቿን የምትረዳው፣ ልጆቿን የምታስተምረው፣ ልጆቿን የምትንከባከበው ምን የምትለው እሷ ናት። ከዛም እንደዛ ሆና እሷ ከሰው ጋር ከተጣላች እና ታዲያ ከሁሉም ጋር ልጣላ አላለም። ይሄ ታዲያ ወንድ ነው እንዴ ጋይስ? አይ ሲጀምር ከአንድ ሚስት የሆነች ሴት የተጣላችውን ሴት ራሱ ከሚስት ጋር የምትዘላለፈዋን ሴት ራሱ ማዳመጥ ራሱ የለብም፣ መስማት ራሱ የለብም። ጌታ መስማ አይደለም ገብተህ ማውራት በስልክ ላይ መስማት ራሱ የለብም። ይሄ እኮ በጣም ንቀት እኮ ነው። ከንቀትም ንቀት ነው እንደዚህ ማድረግ። በነገራችን ላይ ንቀት ነው። ከኔ ጋር አልተጣሉም ከኔ ጋር ሰላም ስለሆነች ብለህ የምታወራ ከሆነ በጣም ንቀት ነው። ከዛም በጣም ተናድጄ ተናገርኩት። ከዛም ዩቲዩብ ላይም ተናገርኩት። ከዛም በኋላ መጥቶ ሊሳደብ አልሞከረም። ምክንያቱም ነገርኳችሁ እሱ ነው ፍሬንዴ። ከዛ ሊሳደብ አልሞከረም። ሂድ ጨምላቃ አልኩት። አፈን እንዳከፍት በጣም ጨምላቃ ነህ ካልኩት።
ከዛም እሱም አልበቃውም እኮ በጣም የሚገርማችሁ ነገር እንደዛ ተናግሬው ጎንደር ለካስ መጥቷል። እኔ ጎንደር እንደመጣ አላወቅኩም። ጎንደር መጥቷል። ድፍረቱን እኮ ነው የምነግራችሁ፣ ምን አይነት ደፋር ወንድ እንደሆነ አይናውጣ ወንድ እንደሆነ ማለት ነው። እኔ ጋር ተሰዳድበናል ብያችሁ የለ ተሰዳድበናል። ከዛ ምን ያደርጋል ለኔ ጓደኛ ደውሎ የሊያን ስልክ ስጪኝ፣ ጎንደር ያለሁት ጎንደር ሊያን ላግኛት። ኤክስኪውዝ ሚ ማለት አስባችሁ ደነዝ። ከዚህ በፊት የውሸት እንኳን የጂጂኪያን ባላገኘው ብዬ ምን እንደተባልኩ ታውቃላችሁ። ከዛም የሊያን ስልክ ስጪኝ፣ ከኔ ጋር አይጂ ላይ ተሰዳድበናል ብያቸዋለሁ። ስለዚህ እኔ ጋር ሊጽፍ አይችልም።